ጥፋቱ የማን ነው? አባባ የሥራ ሰው ነው። ሰፈር ውስጥ ስለ እሱ ሲያወሩ ከሥራው በቀር ምንም የማያውቁ ጨዋ ይሉታል። እሱ ደግሞ አንድ ቀንም ማማን አይኗን እያየ ትርንጎዬ እኔ እኮ ከሥራዬ ቀጥሎ ወድሻለሁ ብሎ ሲያስቃት ሰምቼዋለሁ። እርሷ ትሳቅ እንጂ እኔ ግን የምሩን እንደሆነ አውቅ ነበር። ብዙ ጊዜ ቀን ቀን ሲሠራ ውሎ ማታ በጊዜ ነው የሚመጣው። የሆነ ወቅት ላይ ግን ይህ ልማዱ ተቀየረ። የተቀየረውም ባንዴ አይደለም። ሚስቱ ትርንጎዬና እኔና ልጁ ሳናውቅበት ቀስ በቀስ ነው። በመጀመሪያ ሰሞን ትንሽ አምሽቶ ነበር የሚመጣው። ያኔም ማማና እኔ እራታችንን ሳንበላ ቴሌቪዥን እያየን እንጠብቀዋለን። እሱ ካልመጣ አንበላም። እኔ በእርግጥ ስለሚርበኝ እሱን የምጠብቅበት ትዕግስት አልነበረኝም። ግን ማማ እሱ ካልመጣ አትበላም። አንድ ጊዜ ለምን እንደሆነ ጠይቂያት የነፍስ ጉዳይ ቢመጣ እንኳ ትቼው አልበላም ነበር ያለችኝ። እኔ ደግሞ እሷ ካልበላች አልበላም። እጆቿን እንደ ገዛ መዳፌ ለምጃቸዋለሁ። ለስሙ እሰየማለሁ እንጂ በጉርሻዋ ነው የምጠግበው። ይህን አኗኗር ከለመድነው በኋላ ከበፊቱ የበለጠ አምሽቶ መምጣት ጀመረ። የእራት ሰዓት አልፎ እንኳን ቶሎ አይደርስም። አሁንም ማማ የምትፈተንበት ሰዓት ደረሰ። የኔ ረሃብና በትዕግስት የሚያስጠብቃት የአባባ ፍቅር ግን ለመምረጥ አላመነታችም። ለራሷ አንድ ለእኔ ሁለት እያጎረሰች ራት በላን። በዚያ ሰዓት የነፍስ ጉዳይ ቢመጣ እንኳን ትቼው አልበላም ያለችውን አስቤ እናቴ ላካ ቃሏ ከልብ አልነበረም ብዬ ተገረምኩ። የነፍስ ጉዳይ ቀርቶ የእኔ መራብ ሲመጣ እንኳን ሳታቅማማ አባባን ትከደዋለች። ከዚያ አባባ የበለጠ ማምሸት ጀመረ። ማታ ማታ በፍጹም አላየውም። ጠዋት ወይም ቀን ብቻ ነው የምንገናኘው። ማታ የት እንደሚሆን አላቅም። አባትህ ሥራ በዝቶበታል እሺ ትለኛለች። እሷ እንደዛ ስትለኝ የዋሸች ይሆናል ብዬ አላምናትም። ምክንያቱም ሌሎቹን ልትሸውድ ትችላለች እንጂ እኔ ግን አንዳንዴ እንደምትዋሽ አውቃለሁ። አባባን ጠይቄው አዎ ሲለኝ ግን በደንብ አምነዋለሁ። በቃ እሱ የሥራ ሰው ነው እላለሁ። ታዲያ የሆነ ሰዓት ለመጀመሪያ ጊዜ ሲጨቃጨቁ ሰማኋቸው። በወቅቱ በጣም ልጅ በሆንም የተነጋገሩትን ግን አሁንም ድረስ አስታውሳለሁ። ሰምቻለሁ፣ ያዩ ሰዎች ነግረውኛል። እኔን ከዳሽኝ ትርንጉዬ። እኔም በጣም እየጮኸና በእልህ እየተንቀጠቀጠ ልጄን እንሳኝ እልሃለሁ፣ ውሸት ነው፣ የነገሩ ሁሉ ውሸት ነው። ትንሽ ከተጨቃጨቁ በኋላ ወዲያው ተስማሙ። አባባ ይቅርታ ጠይቋት እየተሳሳቁ አየኋቸው። ምስኪኑ አባቴ በእኔ ከማለች አምናታል ማለት ነው። እኔ ግን በጣም ተጠራጠርኩ። ምክንያቱም ማታ ማታ የሌላ ሰው ድምፅ መስማት ጀምሬ ነበር። አባባ በጣም አምሽቶ ምናልባትም ሌሊት ነው የሚመጣው። እርሱ በሚመጣበት ሰዓት ስለምተኛ ሲገባ አላየውም። ነገር ግን ምሽት ላይ የሌላ ሰው ድምፅ እሰማለሁ። የመኝታ ክፍሌ ውስጥ ሆኜ ገጭ ጓጓ ገጭ ጓጓ የሚል የእግር ኮቴ እሰማለሁ። የአባባ ኮቴ እንደዛ አይደለም። አባባ ሲገባ ደረጃ የሚወጣበት ስልት የለመድኩት ዜማ ነው። ገጭ ገጭ ጓ የሚል። ይሄ ግን ሌላ ኮቴ ነው። ከኮቴ በኋላ የተኮላተፈ አንደበት ሰላምታ ትልንጎዬ የሚል። ከዚያ ደግሞ የመሳሳም ድምፅ ይሰማኛል። ያ የሚመጣው ሰው አንዳንድ ጊዜ ያስለቅሳታል። አላውቅም ለምን እንደሚያስለቅሳት። ከዚያ በኋላ ግን እየሳቀች ስትስመው ድምፁ ይሰማኛል እና ደግሞ ሴት ሴት የሚል የአልጋ ድምፅ። እስከሆነ ጊዜ ድረስ ሰውየውን በመልክ አላውቀውም ነበር። ሰውየው ከመምጣቱ በፊት ማማ የመኝታ ክፍሌ ውስጥ ስለምትቆልፍብኝ አይቼው አላውቅም። ነገር ግን ኮልታፋና የመራመድ ችግር ያለበት ሰው እንደነበር እርግጠኛ ነበርኩ። የሆነ ቀን ይህንን ሰው መንገድ ላይ ፊት ለፊት አገኘሁት። ዘሪሁን ነው ስሙ። ሲናገር ኮልታፋና እግሩ ደግሞ ችግር ያለበት ነው። አንዳንዴ እኛ ቤት ሲመጣ ማማ እንጀራ ትሰጠው ነበር። ፊት ለፊት ስንገጣጠም አገላብጦ ከሳሜ በኋላ ያቺ ደግ እናትህ ትልንጎዬ ደህና ናት ብሎ ሲጠይቀኝ ከእቅፍ ወጥቼ ሮጥኩ። አባባ እንደዛ አይኮላተፍም። የአባባ ድምፅ እንደ ሰውየው ድምፅ አይሻክርም። አባባ አያነክስም። አባባ በየመንገዱ እየዞረ እንጀራ አይለምንም። ታዲያ ለምንድን ነው የተሻለ ሰው እያላት ከዚህ ሰው ጋር የምትገናኘው? ሁሌ የምገረም ነበር። ለአባባ ለመንገር
ብዙ ጊዜ ሞክሬ ፈራሁ። አንድ ቀን ምሽት እራት ካበላችኝ በኋላ ክፍሌ ውስጥ ልትቆልፍብኝ ስትል እምቢ አልኳት። ምን ሆንክ ስትል ጠየቀችኝ። እኔም የሚመጣውን ሰው ማየት እፈልጋለሁ አልኳት። ደነገጠች። ሲሰርቅ እንደተያዘ ሌባ በረት ውስጥ ገብቶ ባለቤቱ እንደመጣበት ወሮ በላ ማንም አያውቁም ያለውን ሚስጥር እንደወጣበት ወራዳ ሰው ተንቀጠቀጠች። እኔም ድርቅ ብዬ ቆምኩ። ቁና ቁና እየተነፈሰች ካፈጠጠችብኝ በኋላ ማጅራቴን አንጠልጥላ ወደ ክፍሌ አስገባችኝ። ከዚያ ቆለፈችው። ከ3 ቀን በኋላ ትምህርት ቤት ልሄድ ስል አባባን በር ላይ ቆሞ ጢሙን እየከረከመ አገኘሁት። አይኖቹ ደም ለምሰዋል። የሥራ ልብሱን እንደለበሰ ነው። አቅፎ ከሳመኝ በኋላ ምን ሆነ ነው አለኝ። ትኩር ብዬ ተመለከትኩት። ጉዳዩን ከዚያ በላይ ሚስጥር አድርጎ መሸከም ከብዶኛል። መናገር ነበረብኝ። አባባ ማታ ማታ የሚመጣ ሰው አለ አልኩት። ድንጋጤ ለቅጽበት ድርቅ አደረገው። እርግጠኛ ነህ አይተዋል አለኝ እየተንቀጠቀጠ። እኔም ፊቱን አላየሁትም። ሰውየው ሊመጣ ሲል እማማ ክፍሌ ውስጥ አስገብታ ትቆልፍብኛለች አልኩት። አባቴ እጆቹ ተንቀጠቀጡ። በንዴት ጦፈ። እሺ የሰማኸውን በሙሉ ንገረኝ አለኝ። ነገርኩት። ስለ እግሩ ኮቴ፣ ስለ ኮልታፋነቱ፣ እንደሚያስለቅሳት እንደምትስመው፣ ስለ አልጋው የሚጮኸው ድምፅ። ከዚያ በኋላ አባባ ብድግ ብሎ ያደርጋል ያላልኩትን ነገር አደረገ። ጓዳ ገብቶ መሳቢያውን ከፈተ። ከዚያ ሽጉጥን አወጣ። ከዚያ 2 ጥይቶችን ተኮሰ። እናቴ እያየኋት ሞተች። ገደላት። ዷ ጠሽ የሰፈር ሰው ግልብጥ ብሎ መጣ። ጉድ ጉድ! ብዙ ድምፆች ተንጫጩ። ቀስ በቀስ የማየው ሁሉ ብዥ እያለብኝ መሬት ላይ ወደቅኩ። ፖሊስ አባባን ፍለጋ ብዙ ደከመ። እሱ ግን ዱካውን አጥፍቶ ተሰወረ። ከዘመዶቹ ከጓደኞቹ ቤት ብዙ ቦታ ተፈለገ። የውሃ ሽታ ሆኖ ቀረ። እኔም ከዚያች ቀን ጀምሮ ከአጎቴ ጋር መኖር ጀመርኩ። መጀመሪያ ላይ አጎቴ ከራሱ ቤት ነበር የሚያኖረኝ። ትንሽ ቆይቶ ግን ከወላጆቼ ቤት እንድኖር የተቦተ ጀመር። በተደጋጋሚ እምቢታዬን በለቅሶና በጩኸት ገለጥኩለት። እሱ ግን ከእኔ የሥነ ልቦና ጉዳት ይልቅ የቤቱ ማማር ማርኮት አስገድዶ አመጣኝ። ሕይወት የጊዜ ባቡር አይደለች። ጥቂት ዓመታት እንደ ቀልድ አለፉ። በየቀኑ እንቅልፍ እንደራቀኝ እንቅልፍ ሸለብ ሲያደርገኝ ሌሊት ደቃዥው ነበር። ብዙ ጊዜ የማስበው ደግሞ የአዘሪውን የተባለውን ሰው መበቀል ነበር። ሕይወታችንን ያመሰቃቀለው እሱ ነው። አንድ ጊዜ በተኛውበት ላብ ሰውነቴን አጥምቆኝ ከቅዠቴ ባተትኩ። አልጋዬ ላይ እንደሆንኩ የሆነ ድምፅ ሰማሁ። መጀመሪያ አእምሮ የፈጠረው መስሎኝ ነበር። በኋላ ግን ድምፁ ወጥቶ መሰማት ጀመረ። አዎ ያንን ድምፅ አውቀዋለሁ። የሰውየው ኮቴ ነው። ገጭ ጓጓ፣ ገጭ ጓጓ። ኮቴው ጆሮ ላይ አስተጋባ። አጎቴ እንዳንቀላፋ ነው። ደግሞ ምን ቀርቶት መጣ? እማማ እንደሆነች ሞታለች። ተደበላለቀ ስሜት ውስጥ ሆኜ በሩን ከፈትኩ። በሩን ከፍቼ ያየሁትን ማመን አልቻልኩም። አባባ ነው። እጁ ላይ ትልቅ የቢራ ጠርሙስ አለ። እግሮቹ ይወላገዳሉ። መቆም አልቻለም። እሱ ሲወላገድ ወለሉ ገጭ ጓጓ፣ ገጭ ጓጓ የሚል ድምፅ ያሰማል። ትልንጎዬ አለ ስካር ባኮላተፈው ድምፅ። በጣም ደነገጥኩ። አባቴ ናፍቆኝ ነበር። ሳየው ግን ለሁለተኛ ጊዜ ከከባድ ጸጸት ጋር ልቤ ላይ ጠገን ተሰበረ። ለካ ያ ማታ ማታ በሩ ከተቆለፈብኝ በኋላ መተኛቴን ጠብቆ ይመጣ የነበረው እየተናደድኩ ስሰማው የኖርኩት የእግር ኮቴ እና ትልንጎዬ እያለ ሲኮላተፍ ስሰማው የኖርኩት የእናቴ ውሽማ ሲመስለኝ የነበረው ድምፅ ለካስ የኔው የአባቴ ነበር።
እኔ፣ እናቴ ወይስ አባቴ?